የተከበራችሁ ውድ ተማሪዎች እንደምን አላችሁ? ይህ ጉሚራያ ቲዩብ ነው። በዚህ ቲዩብ ላይ ጠቃሚ መረጃዎችና ምክሮች ወደ እናንተ እየደረሱ ይገኛሉ። እናንተም እየተከታተላችሁ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደሆነ ተስፋ አደርጋለሁ። አሁንም ቢሆን መከታተላችሁን ቀጥሉበት ይላለው። ባለፈው እንግዲህ ያየነው የጥናት ስልቶችን መጠቀም የሚለውን አብረን ተመልክተናልና ከነሱም ከስልቶቹም መካከል ከ1 እስከ 3 ያሉትን አብረን ተመልክተናል። እነሱም አንደኛው ለምን ያህል ጊዜ ትኩረት ማድረግ አለብን የሚለው ነበር። ሁለተኛው ደግሞ በትንሽ ማጥናት የሚል ሲሆን ሶስተኛው SQRR ዘዴን መጠቀም የሚል ነበር። እንግዲህ SQRR ዘዴ የሚለውን አብረን መመልከት ጀምረን የመጀመሪያውን S አብረን አይተናል። S ምንን ይወክላል? ሰርቬይ የሚለውን አብረን አይተናል። በሶስተኛው የጥናት ስልቶች ስር ሁለተኛው ዘዴ ደግሞ ኪውን የሚወክል ኩዌስችን ነው፣ መጠየቅ። እንግዲህ ማንበብ ከመጀመራችን በፊት የተወሰኑ ከርዕሱ ጋር ግንኙነት ያላቸውን ጥያቄዎች መጠየቅ፣ በጥያቄዎቹ መሰረት ደግሞ ጥናታችንን ማድረግ ወደ ምናጠናው ወይ ልናጠና ወደ አዘጋጀነው ሐሳብ በቀጥታ ሊወስደን ስለሚችል ይሄም ሌላኛው ዘዴ ነው፣ መጠየቅ። አስቀድመን ጥያቄ ማዘጋጀት። ለምሳሌ የምናጠናው ነገር ርዕሱ የአየር ንብረት ለውጥና መንስኤዎቹ የሚል ከሆነ ወደ ጥያቄ መቀየር እንችላለን። ይሄን ርዕስ ቀጥታ ወደ ምንፈልገው ነገር እንዲያመራን ይሄን ርዕስ ወደ ጥያቄ መቀየር እንችላለን። ለምሳሌ የአየር ንብረት ለውጥና መንስኤዎቹ የሚል ከሆነ ርዕሱ እንዳልኳችሁ ይሄን ወደ ጥያቄ ስንቀይር ለአየር ንብረት መለወጥ መንስኤዎች ምንድናቸው የሚል ጥያቄ መጠየቅ እንችላለን። ይሄ ጥያቄ እንግዲህ ቀጥታ ወደምንፈልገው ይመራናል ማለት ነው። ለአየር ንብረት መለወጥ መንስኤዎች ምንድናቸው? አሁን ትኩረታችን ምን ላይ ነው የሚሆነው ማለት ነው? መንስኤዎቹ ላይ ነው የሚሆነው ማለት። ስናጠና ስናነብ ጥናታችን የሚያተኩረው ጥያቄውን ሊመልስ ወደሚችል ሐሳብ ላይ ይሆናል ማለት ነው። ጥያቄው ቀጥታ ወደ ምንፈልገው ነገር ስለሚያመራን በቀላሉ መልሱን ልናገኝ ያግዘናል። ይህ ብላት ቀጥሎ ለምናየው ዘዴ ማለትም ማንበብ ለምለው መሰረት ይሆናል ማለት ነው። የሚቀጥለውን R ሲንተገብር ሪድ የሚል ወደዛ ስንሄድ ቀጥታ ትኩረታችን ምን ላይ ነው የሚሆነው ማለት ነው? ለጠየቅነው ጥያቄ መልስ ለማግኘት ጥረት እናደርጋለን ማለት ነው። ይህን ስናደርግ አስቀድመን ለጠየቅነው ጥያቄ በአእምሮአችን ጥያቄውን እንደያዘን ለጥያቄው መልስ መፈለግ ላይ ነው ትኩረታችን የሚሆነው ማለት ነው። ስናነብ ትኩረት ልናደርግባቸው የሚያስፈልጉ ነጥቦች አሉ። እነሱን ማስተዋል ያስፈልጋል። አንደኛው የብዙ አንቀጾች ዋና ሐሳብ መጀመሪያ ላይ ይገኛል። እንግዲህ ብዙዎቻችን እንደምናውቀው አንድ አንቀጽ ውስጥ 3 አማራጮች አሉ። ዋና ሐሳቡ ሊገኝበት የሚችለው ቦታ ማለት ነው። ብዙ ጊዜ በአንቀጹ መጀመሪያ ላይ ሊገኙ ይችላሉ። ሁለተኛ ደግሞ መሃል ላይ፣ ሶስተኛ ደግሞ መጨረሻ አካባቢ ሊገኝ ይችላል። ዋና ሐሳቡን ካገኘን ዲቴይሉ ዝርዝሮቹ ደግሞ በቀላሉ ከሱ ቀጥሎ ስለሚሆኑ ለጠየቅነው ነገር መልስ እንድናገኝ በቀጥታ አስተዋጽኦ ሊያደርግ ስለሚችል ይሄንን በሐሳባችን ይዘን ንባባችንን እንቀጥላለን። ሌላው ደግሞ የጻፊውን ትኩረት ለማግኘት ከዚህ ቀጥሎ ለምሳሌ በተቃራኒ፣ በተጨማሪ ወዘተ የሚሉትን አያያዥ የሆኑ ቃላቶችን መከተል ያስፈልጋል። ኮንጃንክሽን የምንላቸውን ቃልን ከቃል፣ ሐሳብን ከሐሳብ፣ አረፍተ ነገርን ከአረፍተ ነገር ሊሆን ይችላል። ግን አያያዥ የምንላቸው ወይ ደግሞ cohesive devices ኮንጃንክሽን በተለያዩ መልኩ ሊገለጹ ይችላሉ። እነዚህን ነገሮች መከተል ያስፈልጋል። ምክንያቱም ሂንት ስለሚሰጡ ለምንፈልገው
ለጥያቄያችን መልስ እንድናገኝ በቀላሉ ሊረዱን ስለሚችሉ እነዚህን ሀሳቦች የጻፊውን የኮንጃንክሽን ኮሄሲቭ ዲቫይስስ አጠቃቀም ዘዴ በመከተል እነሱን እንደ ሂንት መውሰድ እንችላለን። ሌላው ደግሞ የምናነበው ነገር መጽሐፍ ከሆነ ከራስጌ ወይም ከግርጌ እንደ ተጨማሪ የተገለጹ ተጨማሪ ሀሳቦች ካሉ እነሱን ማንበብ ማየት ለጥያቄያችን መልስ እንድናገኝ ሊረዳን ይችላል ወይ ሊረዱን ይችላሉ። ስለዚህ እነሱንም እንደ አንድ ስትራቴጂ ሳንረሳ ማየት ያስፈልጋል ማለት ነው። ሌላው ደግሞ ጠቃሚ ነጥቦችን በማስታወሻ መያዝ አስፈላጊ ነው። እያነበብን ኖት መያዝ ማስታወሻ መያዝ አስፈላጊ የሆኑትን ነጥቦች በማስታወሻችን ላይ ማስፈር ያስፈልጋል መያዝ ያስፈልጋል። ምክንያቱም በኋላ በማስታወሻችን ላይ ያሰፈርነውን በቀላሉ ማንበብ እንችላለን። ብዙ ገጽ አንብበን ማስታወሻ ከያዘን በሚቀጥለው ጊዜ ርዕሱ ላይ ማንበብ ካስፈለገን ብዙ ገጽ ያነበብነውን እንደገና ተመልሰን ከምናነብ ከያዝነው ማስታወሻችን ማንበብ ስለምንችል ኖት መያዝ ማስታወሻ መያዝ ያስፈልጋል ማለት ነው። በዚህ መልኩ አስቀድመን ለጠየቅናቸው ወይ ለጠየቅነው ወሳኝ ጥያቄ ወይ ጥያቄዎች ሊሆኑ ይችላሉ። በነገራችን ላይ አንድ ጥያቄ ሊሆን ይችላል እንደምናነበው ነገር ሊለያይ ይችላል። ወደ ንባቡ ስንገባ ግን ትኩረት የምናደርግባቸው ጉዳዮች ምንድናቸው? ለያዘጋጀናቸው ጥያቄዎች መልስ ማግኘት ላይ ነው ማለት ነው። በዚህ አግባብ በቀላሉ ዋና ሀሳቡን ጭብጡን የምንፈልገውን ጉዳይ ልናገኝ እንችላለን ማለት ነው እና ይህን ተግባራዊ ማድረጉ እጅግ አስፈላጊ ነው። ስለዚህ ጥያቄ መፍጠር በምናነበው ርዕስ ዙሪያ ጥያቄ ማዘጋጀት ርዕሱ ራሱ ወደ ጥያቄ መቀየር እንደ ሊዲንግ ኩዌስችን መጠቀም ኩዌስችንስ ብዙ ከሆነ ማለት ነው የምናዘጋጀው ጥያቄ ከዛ ወደ ሪድ ወደምለው ማንበብ ወደምለው ሲንገባ ትኩረታችን ዝም ብሎ ማንበብ ሳይሆን ለሱ ላዘጋጀነው ወይ ላዘጋጀናቸው ጥያቄዎች መልስ ማግኘት ላይ ይሆናል ማለት ነውና በዚህ አግባብ በደንብ ማስከድ እንችላለን። ሶስተኛው ደግሞ የምለው ሪሳይት ነው። ኩዌስችን ካደረግን በኋላ ኩዌስችን በአእምሮአችን እንደያዘን ለጥያቄው ደግሞ መልስ ለማግኘት ሪድ አደረገን አሁን ደግሞ ሪሳይት ነው የምናደርገው። ሪሳይት የምለው ደግሞ ምንድነው? ያነበብነው ምን ያህል እንደገባን ራሳችንን የምንጠይቅበት ነው ማለት ነው። መላልሰን ራሳችንን የምንጠይቅበት ስናነብ ያገኘናቸውን መልሶች አቀናጅተን አእምሮአችን ውስጥ ማስቀመጥ ይኖርብናል። እነሱን ደግሞ መልሰን እናስታውሳቸዋለን። ምን እንዳወቀን ራሳችንን እንጠይቃለን። ራስን መጠየቅ ራስን መፈተን ምን ያክል አወቅኩ ምን ያክል አስተዋልኩ የሚለውን ራሳችንን እንጠይቃለን ማለት ነው። ያወቅናቸውንም ለራሳችን መንገር ለራሳችን ማስተማር ያን ለማድረግ ሐሳቡን በራሳችን ቃላት መግለጽ አለብን። ያኔ ነው ገባን ብለን ልንል የምንችለው። በራሳችን ቃላቶች ኤክስፕሌን ማድረግ መግለጽ መቻል ኦራሊ ኤክስፕሌን ማድረግም ሊሆን ይችላል በጽሁፍ መግለጽ ሊሆን ይችላል። ብቻ ኦራሊም ይሁን በጽሁፍ ማስቀመጥ ይሁን ግን ምን ያህል እንደገባን ለማወቅ በራሳችን ቃላት ያወቅነውን ያገኘናቸውን ነጥቦች መልሶች አንድ ላይ በማቀናጀት ለራሳችን መግለጽ መጻፍ መናገር ያስፈልጋል ማለት ነው። ይሄ ሪሳይት እያደረገን ነው ምን ያህል እንደገባን ራሳችን እየጠየቀን ነው ማለት ነው። ስለዚህ ካጠናን በኋላ ያጠናነውን ያነበብነውን በጽሁፍ ወይም በቃል በመግለጽ ምን ያህል እንደገባን እንደተረዳን ራሳችን መፈተን ይኖርብናል ማለት ነው። እጅግ በጣም አስፈላጊ ነው። በዚህ መሰረት የገባንን ስናጠናክር ያልገባንን ደግሞ በተቀረው አር ስር አር የሚቀጥለው አር የሚለው ሪቪው ነው እሱም ክለሳ የምንለው ነው። ስለዚህ በዚህ መሰረት የገባንን ስናጠናክር ያልገባንን ደግሞ በክለሳ ወይ ሪቪው ጊዜ ልንፈትሸው እንችላለን
ስለዚህ ተያያዥነት አላቸው እነዚህ። አሁን ለዛ ነው አንድ ላይ ያነሳዋቸውና በክለሳ ጊዜ የተረዳናቸውን እናጠናክራለን፣ ያልተረዳናቸውን ደግሞ እንደገና ለመረዳት ጊዜ እናገኛለን ማለት ነው። ለዛ ነው እንግዲህ የመጨረሻው ሪቪው ወይ ደግሞ ክለሳ የሚባለው። ክለሳም ያስፈልጋል። በባለፈው ቪዲዮ ያነሳሁላችሁ አንድ ላይ በመከመር የተማርነውን የሆነ ጊዜ ላይ አነባለሁ ብለን ወይ ሴሚስተር ሲደርስ ፈተና ሲደርስ አነባለሁ ብለን ከምናስቀምጥ ከስር ከስር እያነበበን መሄዱ የሚጠቅመው በክለሳ ጊዜ ለክለሳ ፐርፖዝ እንጠቀማለን እንጂ ገና እንደ አዲስ ለማንበብ ጊዜያችን የምንጨርስበት አይሆንም። ስለዚህ ሶስተኛው አር እና የመጨረሻው የሚሆነው ሪቪው ወይ መከለስ የሚለው ነው። ክለሳ ያው የተለመደ ነው። አንብበን ሌላ ጊዜ ያነበብነውን ለፈተና ለእውቀት እንደገና ደግመን ከልሳለን። ያመለጠን ነገር ካለ እናገኘዋለን። ያነበብናቸው ግን በደንብ ያልገቡን ካሉ እናጠናክራለን ማለት ነው። ስለዚህ ከስር ከስር አንብበን የጨረስን ንባባችንን አንድ ጊዜ እንደገና መከለስ ይኖርብናል። በተለይ ፈተና ሲደርስ ይህ ዘዴ ጠቃሚ ነው። በመጀመሪያው ንባብ ያላስተዋልናቸውን ነገሮች በክለሳ ጊዜ በምናደርገው ንባብ ልንረዳቸው እንችላለን። ለዚህ ነው ከስር ከስር ማንበብ የሚጠቅመው። አሊያ ግን ለክለሳ የሚሆን ጊዜ አናገኝም እና ይሄ ሪቪው የሚባለው መከለስ የሚባለው የሚጠቅመው ቀድመን ላነበብነው ነገር ነው። ቀድሞ 50% ወይ 60% ለጨረስነው ጉዳይ እንደገና ኮንፊደንስ እንዲኖረን እንከልሳለን ማለት ነው። ንባባችንን ስንከልስ ያልተረዳናቸው ርዕሰ ጉዳዮችና ነጥቦች ላይ ትኩረት እናድርግ። በገባን ነገር ላይ ጊዜ ማጥፋት የለብንም። ያው በሩጫ በፍጥነት የምናነበው ጉዳይ ነው የሚሆንና ያወቅነው ነገር ላይ ጊዜ ማጥፋት አያስፈልግም። ያልተረዳናቸው ወይ በከፊል የተረዳናቸው ነገሮች ላይ ብቻ ትኩረት ማድረግ ያስፈልጋል። ያልተረዳናቸው ምንድናቸው ብለን ራሳችንን ጠይቅ። እናም እያነበብን ለጥያቄው መልስ እንፈልግ። ነጥቦቹ ጋር ስንደርስ በትኩረት እንያዛቸው። ያልገባናቸው ነገሮች ምንድናቸው ብለን ራሳችንን እንጠይቃለን። በትኩረትም እናነባለን። ነጥቡ ጋር ስንደርስ ደግሞ ነጥቡን በደንብ እንይዛለን ማለት ነው። በዚህ መሰረት አስቀድመን ከመጀመሪያ ዙር ያገኘናቸውን መረጃዎችና አሁን ከክለሳው የምናገኛቸውን መረጃዎች አንድ ላይ ሙሉ መረጃ እንዲኖረን ያስችሉናል። ለዛ ነው እንግዲህ ሁሉም ጠቃሚ ናቸው የሚባሉት። ዛሬ እነዚህን ኪው እና 3 ዋሮች ሪድ፣ ሪሳይት እና ሪቪው የሚሉትን አንድ ላይ በማገናኘት ከሚነጣጠሉ አንድ ላይ ቢብራሩ ጥሩ ነው ብዬ በማሰብ ወደ እናንተ ለማድረስ ጥረት አድርጌያለሁ። እንግዲህ ይሄን ስልት በደንብ ተጠቀሙበት፣ ተከታተሉ። ቪዲዮውን መከታተል ብቻ ሳይሆን ያገኛችሁትን ስልቱን ደግሞ ወደ ተጨባጭ በመቀየር እንድትጠቀሙበት ጋብዛችኋለሁ። የዛሬውን በዚህ ላይ አበቃለሁ። እንግዲህ 5 የጥናት ስልቶች አሉ ብለን ነው የጀመርነው እና በሶስተኛው ስር 5 ነገሮችን አይተናል። 2 ከላይ አሉ። እንግዲህ አሁን ከዚህ በኋላ 2 ርዕሶች ይቀሩናል። በእነሱ ደግሞ ተመልሰን እንገናኛለን። እስከዛው ደህና ቆዩ። አመሰግናለሁ።